እንደምናችሁ የዩቲዩብ ፋሚሊዎቼ በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ እንዴት ድሪም ስታርስ አገንት ማሸነፍ እንደምንችል እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን ቻናል ደግሞ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንደምትመለከቱት ድሪም ስታርስ ተለቋል። 30 ቀን ነው ያላችሁ ለመውሰድ። ዲስፕሌይ ትገባላችሁ። ከዛ በኋላ ነገር ማሳሰብ የምፈልገው ከላይ ያለው ምንድነው የምትሉኝ ሰዎች አላችሁ። በዶላር ከከፈላችሁ በኋላ ነው የምትጫወቱት። በጣም ብዙ ፕራይሶች አሉት። ግን እንደኔ ብር ምናምን መግዛት አቅም የሌላችሁ ሰዎች ከታች ያለውን በመምረጥ መጫወት ትችላላችሁ። መምረጥ ሳይሆን በቃ ኤስፒ ስትጫወቱ ይሰጣችኋል። የመጨረሻ ላይ ፕራይዝ አለ፣ በጣም ብዙ ፕራይዝ። በ21ኛው ላይ ደግሞ ድሪም አገንት ይሰጣችኋል ማለት ነው። በጣም ኤስፒ ላይ አሁን ጠቃሚ ሆኗል። ከቲም ኦፍ 25 ለየት ብሎ ነው የመጣው። ድሪም ስታርስ ትገባላችሁ። አሁን ሙሉ ኢንፎርሜሽን አሳያችኋለሁ ማለት ነው። ኤስፒ ከመረጣችሁ በኋላ ከገባችሁ በኋላ ዩዝ አገንት ይላችኋል ከስር ላይ እንደምትመለከቱት እና ዩዝ አገንት ካረጋችሁ በኋላ ከዚህ ውስጥ መርጦ ይሰጣችኋል። እንደ ቲም ኦፍ 2025 ኢቨንትስ አለ። ከሱ ላይ የሚያደርገው ኢቨንት አለ። አሁን ኤስፒው 7 ቀን ብቻ ነው የሚቆየው። 7 ቀን ከቆየ በኋላ ከ7 ቀን በኋላ ሌላ ኢቨንቶች ስለሚከፈቱ በሌላ ኢቨንት ነው የምሞክሩት። ግን ቀለል የሚለው ኤስፒ ነው፣ ቀለል ይላል። ለዛ እሱን በየቀኑ ተጫውታችሁ መውሰድ ትችላላችሁ፣ ኤስፒ እያጠራቀማችሁ። ችግሩ ደግሞ 7 ታወር ይላችኋል። እንደኔ 2 ታወር ምናምን ይላችኋል። ከተጫወታችሁ በኋላ ቶሎ መጫወት ነው። 7 ቀኑ ላይ በቃ ቶሎ መጫወት ነው። እና የተለያዩ ኦንላይን ኢቨንት አለ፣ ድራፍት አለ። ድራፍቱ ግን ችግሩ ድራፍት እሱም በዶላር ነው የምትወስዱት። ይኸው እዚህ ጋር ተጫዋቾች አሉ እነ አንደርሰን እነ ኢልዲዝ፣ ሱዋሬዝ፣ ቲያጎ፣ ታዞሊስ በቃ ብዙ በቃ ፕራይማቸው ላይ የሚገኙ ተጫዋቾች እዚህ ነው ያሉት። በተለይ ኢልዲዝ ቢደርሰኝ በጣም ነው ደስ የሚለኝ። እኔ በረኛ አለ 84 በቃ አሰላለፍ አለ። እናንተ ቮት ያደረጋችሁት ደግሞ ሉዊስ ሱዋሬዝ እዚህ ጋር አለ። ቮት ባይ ዩ ይላል እና ቮት ካደረጋችሁ በኋላ ነው የመጣው። ሌሎቹ ደግሞ በራሱ በሌሊስ ካምፓኒ የተመረጠው ነው ተጫዋቾቹ። የዛሬው ቪዲዮ ይመስላል። ይህን ቻናል ሰብስክራይብ፣ ቪዲዮ ደግሞ ላይክ ማድረግ እንዳትረሱ። ይመቻችሁ።